አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተስቢህ ካፌ ቤተሰቦች እንዴት ናችሁልን? አልሐምዱሊላህ። ረመዳን እንዴት ይዟችኋል? በእኛ በኩል በጣም አሪፍ ነው፣ እየተገባደደ ነው። እንግዲህ ያው ወደ ማጠቃለያው እየሄድን ነው ማለት ነው። ወደ አሸራል አኺር ዱዓ ላይ መበርታት ጠንከር ማለት ያስፈልጋል። ባለፈው የጀመርነውን የበድርን ዘመቻ ክፍል 2 ዛሬ ልናቀርብላችሁ ነው። እንዴት ነበር ክፍል 1? ተመችቷችኋል ብዬ አስባለሁ። ሐሳቦቻችሁን ከታች ባለው የኮሜንት መጻፊያ ላይ ጻፉልን። እንዲሁም ደግሞ ለጓደኞቻችሁ ሼር በማድረግ አድርሱልን። ቪዲዮንም ላይክ ማድረግ አትርሱ። ውድ ጊዜያችሁን ከኛ ጋር ስለምታሳልፉ እጅግ አድርገን አመሰገንን። አሁን ወደ ዝግጅታችን እናመራለን። ታላቁ የበድር ዘመቻ 2ኛው ክፍል እንዲህ ይቀርባል። ታላቁ የበድር ዘመቻ ክፍል 2። የጦሩ አዛዥ ከወታደሮቻቸው ጋር ተመካከሩ። ሙስሊሞችና ነብያቸው አስበውት የነበረው ነገር አልተሳካም። ነገሩ ሳይታሰብ አላህ በሻው ነገር ተቀየረ። በመሆኑ ለዚህ ለተጣደው አስቸኳይ ጉዳይ አዲስ ስልት መቀየሱ ግድ ሆነ። በሚከተሉት ሁኔታዎች ላይ ተመስርቶ ነገሮችን በጥልቀት ማጤን አስፈላጊ ነው። ሙስሊሞች ለጦርነት ሳይሆን ከሻም የምትመለሰውን የመካን የንግድ ቅፍለት አስበው መውጣታቸው፣ የሙስሊሞች በቁጥርም ሆነ በዝግጅት ከሙሽሪኮቹ ማነሱ፣ እንዲሁም የአንሷር ሰሃቦች ነቢዩን ሰለላሁ ዐለይሂ ወሰለም ለመጠበቅ የገቡት ቃል ኪዳን በመዲና ውስጥ እያሉ እንጂ ከመዲና ውጭ አለመሆኑ ታሳቢ የሚሆኑ ነገሮች ናቸው። ለእነዚህ ሁሉ ሁኔታዎች የጦሩ መሪ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከወታደሮቻቸው ሐሳብ መፈለጉ ግድ ነበር። በመሆኑም የአላህ መልእክተኛ ሰሃቦቻቸውን ለምክክር ሰበሰቡ። ከዚያም ሰዎች ሆይ አመላክቱኝ አሏቸው። አቡበከር ተነሳና ጥሩ ንግግር ተናገረ። እሱን ተከትሎም ዑመር በመነሳት ቆንጆ ንግግር ተናገረ። ሚቅዳድ ኢብኑ አምር ደግሞ ተነሳና እንዲህ አለ። የአላህ መልእክተኛ ሆይ እኛ በአንቱ አምነናል። አላህ ባዘዘውት ነገር ይምሩን። እኛ ከአንቱ ጋር ነን። ወላሂ እኛ የሙሳ ህዝቦች ለሙሳ አንተና አምላክህ ሂዱና ተዋጉ፣ እኛ እዚሁ እንቀመጣለን እንዳሉት አንለውትም። ነገር ግን እንላለን አንተና ጌታ ሂዱና ተጋደሉ፣ እኛም ከናንተ ጋር እንጋደላለን። በእውነት በላከው ይሁንብኝ ጊማድ ወይም ሩቅ የመን ድረስ ይዘውን ቢሄዱ ከአንቱ ጋር እንሄዳለን፣ እስኪደርሱ ድረስም አንለየዎትም አለ። የአላህ መልእክተኛ የሚቅዳድን ንግግር አወደሱ፣ ዱዓም አደረጉለት። ከዚያም የአላህ መልእክተኛ አሁንም አመላክቱኝ እናንተ ሰዎች ሆይ አሉ። ከአንሷሮችም የሆነ ነገር ለመስማት የሚፈልጉ በመምሰል ወደ እነሱ ዞሩ። ሰዓድ ኢብኑ ሙዓዝ ተነሳና ወላሂ የአላህ መልእክተኛ ሆይ በንግግሮ እኛ እንድንናገር ያሰቡ መሰለኝ አለ። እሳቸውም አዎ አሉት። ሰዓድ ኢብኑ ሙዓዝም ልብ በሚነካ አንደበት በእርግጥ በአንቱ አምነናል፣ እውነት ነውም ብለናል። ይዘውት የመጡት ነገር እውነት መሆኑን መስክረናል። በዚህም ላይ እርሶን በመታዘዝና በመስማት ላይ ለእርሶ ቃል ኪዳንና ቃል ገብተናል። ወደፊት ይቀጥሉ የአላህ መልእክተኛ ሆይ እኛ ከእርሶ ጋር ነን። በእውነት በላከው እምላለሁ ባህርን እንድንሻገር ቢያዙን ወላሂ ከእርሶ ጋር አንድም ሰው ሳይቀር እንገባበታለን። ነገም ጠላታችን ጋር ቢያገናኙን የምንጠላ አይደለንም። እኛ በጦርነት ላይ ታጋሾች፣ በፍልሚያ ወቅት እውነተኞች ነን። በእርግጥም አላህ አይኑን የሚያሳርፍ ነገር ከኛ ያሳየውታል። ይሄዱ በአላህ በረከት በማለት የሚያስደንቅ ንግግር ተናገረ። የአላህ መልእክተኛ ደስ አላቸው። ከዚያም እንዲህ አሉ። በአላህ በረከት ተጓዙ፣ አብሽሩ። አላህ ከሁለት አንዱን ጭፍሮች ቃል ገብቶልኛል። ወላሂ የእነኚህ ሰዎች እያንዳንዱ መውደቂያቸው ይታየኛል አሉ። ቦታ በመምረጥም ላይ ምክክር አደረጉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ሙሽሪኮች ጦር መገስገስና ከፊት ለፊታቸውም ለጦራቸው ቦታ በመያዝ ለጦርነት መሰናዳት ባሰቡ ጊዜ በዚህ ጉዳይ ላይ ለሰሃቦቻቸው አስተያየትና ምክር ጆሮ ሰጡ።
ኸባብ ኢብኑል ሙንዚር ኢብኑል ጀሙህ እንዲህ አለ፣ ይሄ ቦታ ወደፊትም እንዳንሄድ ወደ ኋላም እንዳንቀር አላህ ያሳረፈውት ቦታ ነው ወይስ የጦርነት ስልትና ሴራ ነው በማለት ጠየቃቸው። እርሳቸውም በእርግጥ የጦርነት ስልትና ሴራ ነው አሉት። እሱም የአላህ መልእክተኛ ሆይ እንግዲያውስ ትክክለኛ ማረፊያ ይሄ መሆን የለበትም። ከሰዎች በታች ወዳለው ዝቅተኛ የውሃ ቦታ እስክንደርስ ድረስ ሰዎችን ይዘው ይሂዱ። ከዚያም ከውሃ ጉድጓድ ኋላ ያለውን እንይዛለን። ከዚያም ሐውድ ወይም ገንዳ እንሰራና ውሃ እንሞላዋለን። ከዚያም ጠላቶቻችንን እንዋጋለን፣ እንጠጣለን፣ እነሱ አይጠጡም አላቸው። የአላህ መልእክተኛም ትክክለኛ ነገር አመላክተሃል አሉት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምና አብረዋቸው ያሉ ሰዎች በመነሳት ለጠላቶቻቸው ወደሚቀርብ የውሃ ቦታ ቀረቡና ማረፊያቸው አደረጉ። ሌሎች የውሃ ጉድጓዶች ሁሉ እንዲደፈኑ ተደረገ። ባረፉበት የውሃ ጉድጓድ ላይም አጠሩና ውሃ ሞሉ። የውሃ ዕቃዎቻቸውንም ወደዚያ በመወርወር መቅዳት ጀመሩ። በዚህም እነሱ ውሃ ሲያገኙ፣ ሙሽሪኮች ግን ውሃ በሌለበት ቦታ ላይ እንዲሰፍሩ ሆነ። ጥም የበረታባቸው የቁረይሽ የተወሰኑ ሰዎች የውሃውን አካል ለመያዝ ወደዚያ ተሽቀዳደሙ። ለመጠጣት የሄዱ ሁሉ ግን በበድር ዕለት እዚያው ተገደሉ። ከዚያ በኋላ የሰለመው ሐኪም ኢብኑ ሂዛም ሲቀር፣ እሱም በክህደት ላይ የመሞትን ሁኔታ በመፍራት የበድር ቀን ባለመገደሉ ዘወትር አላህን ያመሰግን ነበረ። ውድ ቤተሰቦቻችን የበድር ውጊያ የማይቀር እየሆነ መጣ። የእውነት መንገስ የአላህ መሻት ሆነ። እንቀጥላለን። በሙስሊሞችና በሙሽሪኮች መካከል የሚደረገው ፍልሚያ ወሳኝ ስለመሆኑ የማያጠራጥር ነበረ። ለምን ከተባለ ቁረይሾች በጦርነቱ የአላህ መልእክተኛና ሰሃቦቻቸውን ለአንዴና ለመጨረሻ ጊዜ ሙሉ በሙሉ ከምድረ ገጽ ለማጥፋት ትልቁ ዕድላቸው ስለሆነ በጥብቅ ይፈልጉታል። ይህም የጣዖት አምልኮትን በብቸኝነት ለማንገስ ይጠቅማቸዋል። በመዲና የሙስሊም መንግስት የመሰረቱትና በወጣት ጦር የተደራጁት ሙስሊሞች ደግሞ በእነሱ ላይ የደረሰው የበደልና የጭቆና ዘመን አብቅቶ ትክክለኛው አመለካከትና መለኮታዊው ጥሪ እንዲነግስ የአላህ ሱብሓነሁ ወተዓላ መሻትን ይፈልጋሉ። ስለሆነም ፍልሚያው የሞት ሽረት የህልውና ጉዳይ በመሆኑ ፈተናው ከባድ መሆኑና መራር ነገር መጎንጨቱ አይቀሬ ነው። ከሁሉም በላይ የአላህ መሻት ውሸትንና ባለቤቶቹን ማጥፋት፣ እውነትን የያዘውን ሁሉ የበላይ ማድረግ መሆኑ የታወቀ ነው። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ አላህም ከሁለቱ ጭፍሮች አንደኛዋን እርሷ ለእናንተ ናት ሲል ተስፋ በሰጣችሁ ጊዜ የኃይል ባለቤት ያልሆነችውም ነጋዴይቱ ለእናንተ ልትሆን በወደዳችሁ ጊዜ አላህም በተስፋ ቃላቱ እውነትን ማረጋገጡን ሊገልጽና የከሃዲዎችንም መጨረሻ ሊቆርጥ በሻ ጊዜ የሆነውን አስታውስ። ሱረቱል አንፋል ቁጥር 7። በሌላ የቁርአን አንቀጽም እናንተ በቅርቢቱ ዳርቻ ሆናችሁ እነርሱ በሩቂቱ ዳርቻ ሆነው የነጋዴዎቹም ጭፍራ ከእናንተ በታች ሲሆኑ በሰፈራችሁ ጊዜ ያደረግንላችሁን አስታውሱ። በተቃጠራችሁም ኖሮ በቀጠሮ በተለያያችሁ ነበር። ግን አላህ ሊሰራው የሚገባውን ነገር ሊፈጽም የሚጠፋ ሰው ከአስረጂ በኋላ እንዲጠፋ፣ ሕያው የሚሆንም ሰው ከአስረጂ በኋላ ሕያው እንዲሆን ያለ ቀጠሮ አጋጠማችሁ። አላህም በእርግጥ ሰሚ አዋቂ ነው። ሱረቱል አንፋል ቁጥር 42። በመሆኑም አላህ እንዲሆን የፈቀደው የተቀጠረለት ፍልሚያ እስኪገኝ ድረስ ሁሉም ነገር በፍጥነት ወደፊት መቀጠሉ ግድ ሆነ። የአላህ ጥበቃም ለሙስሊሞቹ ቅርብ እንዲሆን ሆነ። አላህ በህልምህ እነሱን ጥቂት አድርጎ ባሳየህ ጊዜ አስታውስ። እነሱን ብዙ አድርጎ ባሳየህም ኖሮ በፈራችሁና በነገሩ በተጨቃጨቃችሁ ነበረ። ግን አላህ አዳናችሁ። እሱ በደረሶች ውስጥ ያለን ሁሉ አዋቂ ነውና። አላህም ሊሰራው የሚገባን ነገር ይፈጽም ዘንድ በተጋጠማችሁ ጊዜ እነርሱን በዓይኖቻችሁ ጥቂት አድርጎ ያሳያችሁንና በዓይኖቻቸውም ላይ ያሳነሳችሁን አስታውሱ። ነገሮቹም ሁሉ ወደ አላህ ብቻ ይመለሳሉ። ሱረቱል አንፋል ከ43 እስከ 44። ውድ ቤተሰቦቻችን ከጦርነቱ በፊት የነበረውን ነገር እስኪ መለስ እንበልና እንያቸው። የአላህ መልእክተኛና ሰሃቦቻቸው ሞራል ከፍ አለ።
በፍልሚያ ቦታ ላይ ከፍ ያለውን አካባቢ ለጦራቸው መረጡ። ለቦታውም አስተማማኝ ጥበቃ አደረጉለት። ከዚያም ተዋጊዎቹን መስመር የማስያዝና የማሰለፍ ስራ ተከናወነ። በጦርነቱ ጊዜ ነገሮች ሲደበላለቁ በስህተት አንዱ ሌላኛውን ወንድሙን የመግደል ሁኔታ እንዳይፈጠር አንድ በአንድም እንዲተዋወቁ ተደረገ። ከዚያም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እስካላዘዟቸው ድረስ ጥቃት እንዳይከፍቱ ማሳሰቢያ ተሰጣቸው። ይህም ሙሽሪኮቹ ወዳልታሰበው የጦርነት አቅጣጫ ጎትተው እንዳይወስዷቸው ለመጠንቀቅ ተብሎ የታሰበ ነው። እንዲህም አሏቸው፣ ጠላቶቻችሁ ጥቃት ቢከፍቱባችሁ በቀስት መልሷቸው፣ እኔ እስካዛችሁ ድረስ ከባድ ጥቃት እንዳትከፍቱ አሉ። በዚህ መልኩ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለሁሉም ነገር በወጉ ተዘጋጁ። እያንዳንዱን ጉዳይም በተገቢው ቦታና ሁኔታ ላይ ያስቀመጡ። ለግጭትና ለልዩነት የሚሆን አንድም ነገር ሳያስቀሩ ቦታውን ያስያዙ። በራሳቸው በኩል የቻሉትን ሁሉ ካደረጉ በኋላ ጉዳያቸውን ሁሉ ለአላህ ሱብሓነሁ ወተዓላ አስረከቡ። የአንድ ለአንድ ፍልሚያ ነው የመጀመሪያው ክስተት። ወሳኟ ሰዓት ደረሰች። አይቀሬው ጉዳይ ተጀመረ። ሁለት ወገኖች በግልጽ ሜዳ ላይ ተገናኙ። ፊት ለፊትም ተፋጠጡ። ሙሽሪኮች በጃሂልያ ጉራቸውና ስሜታቸው ስር ወደቁ። ሁሉም የራሱን ቦታና ደረጃ ማሳየት ይፈልጋል፣ ጀግንነቱን ማሳየት። እጅግ ኃይለኛና መጥፎ ሰው የሆነው አልአስወድ ኢብኑ አብዱል አሰድ አልመኽዙሚ ወጣና ከፍ ባለ ድምፅ ተጣራ። ከሙስሊሞች የውሃ ኩሬ እንደሚጠጣ አሊያም እንደማፈርሰው ለአላህ ቃል ገባለሁ ወይም እሞታለሁ አለ። ሙስሊሞች የከለሉትን የውሃ ኩሬ እያሰበ ከዚያም ቦታውን ለማጥቃት ተንቀሳቀሰ። ነገር ግን ሐምዛ ኢብኑ አብዱል ሙጠሊብ ወጣና በሰይፍ ከውሃው ሳይደርስ ከጉልበቱ በታች ያለውን እግሩን አበረረለት። ሰውየው አሁንም መሐላውን ለመምላት ወደ የውሃ ኩሬው ወጣ። አሁንም ሐምዛ ኩሬው መሃል ደረሰበትና ገደለው። በዚህ ጊዜ የሙሽሪኮቹ ዑትባህ ኢብኑ ረቢዓ ጀግንነቱን ለማሳየት ፈለገና በወንድሙ ሸይባና በልጁ ወሊድ መካከል ሆኖ ለአንድ ለአንድ ፍልሚያ ወይም ሙባረዛ ተጣራ። ወዲያውኑ ከአንሷር የሆኑ ወጣቶች በጥድፍ ያወጡ። የአላህ መልእክተኛ ግን መለሷቸው። ዑበይዳ ኢብኑ አልሐሪስ፣ ሐምዛ ኢብኑ አብዱል ሙጠሊብ እና አሊ ኢብኑ አቢ ጣሊብ እንዲወጡ አደረጉ። እነሱ የእርሳቸው ቤተሰብ ሲሆኑ ከሌሎቹ በላይ ለአደጋ ጊዜ ይመርጧቸዋል። ጀግንነታቸውንም ሆነ የጦር ልምዳቸውን አሳምረው ያውቃሉ። በአላህ ፍቃድ እነሱ በቁረይሽ ሰዎች ላይ የተሳካላቸው እንደሆነ ደግሞ የሙስሊሞች ሞራል በእጅጉ ይነሳሳል። የሙሽሪኮቹ ደግሞ በተቃራኒው በከፍተኛ ሁኔታ ይወድቃል። መርዛማ ሾራቸውም ይነቀላል። በዚህም በእድሜ ትልቃቸው የሆነው ዑበይዳህ ከዑትባህ ጋር፣ ሐምዛ ደግሞ ከሸይባህ ጋር፣ አሊ ደግሞ ከወሊድ ወይም የዑትባህ ልጅ ጋር ለመፋለም ዝግጁ ሆኑ። ሐምዛም ሆነ አሊ ተፋላሚዎቻቸውን ለመጣል ብዙ አልቆዩ። ዑበይዳህና ዑትባህ ግን ሁለቱም ክፉኛ ተቆሳሰሉ። ወዲያው ግን አሊና ሐምዛ በመረባረብ በሰይፋቸው ዑትባህን ጨረሱት። የቆሰለውን ጓደኛቸውን ዑበይዳህን በመሸከምም ለሕክምና ወደ ሙስሊሞቹ ካምፕ ወሰዱት። ይሄ የጦርነቱ መክፈቻ ለሙስሊሞች መልካም፣ ለሙሽሪኮቹ ደግሞ ክፉ ዜና ነበረ። በመሆኑ ሙሽሪኮቹ እጅጉን ተበሳጩ፣ በንዴትም ጦዙ። ይህን ክፉ አጀማመር ለመካስም ይመስላል ከፍተኛ ጥቃት ለመሰንዘር ተንቀሳቀሱ። ነገር ግን ሙስሊሞቹ በቦታቸው ላይ በመሆን መለሷቸው። የአላህ መልእክተኛ እስኪያዟቸውም ድረስ ጥቃት አልጀመሩም ነበር። በዚህ ሁሉ መሃል መልእክተኛው ሰለላሁ ዐለይሂ ወሰለም አላህን እየለመኑ ነበረ። በዚህ አይነቱ ቀውጢ ሰዓት ላይ የሰው ልጅ ፊቱን ወደ አላህ ሱብሓነሁ ወተዓላ መመለሱ ግድ ነው። አላህ ጭንቀቱን እስኪያነሳለት ድረስም ሐሳቦች ሁሉ ለአላህ መጥራት፣ ኢኽላስን መረጋገጥ፣ ልቦናዎችን በከፍተኛ ሁኔታ ለአላህ መተናነስ ይኖርባቸዋል። ስለሆነም የአላህ መልእክተኛ በማዘዣ ጎጇቸው ውስጥ በመሆን ፊታቸውን ወደ ቂብላ በማዞር እጃቸውን ከፍ በማድረግ ጌታቸውን መመሳጠርና መለመን ጀመሩ። አላህ ወይ ይህች ቁረይሽ ናት ያንተን መልእክተኛ ለማስዋሸት ከጉራዋና ኩራቷ ጋር መጥታለች። አላህ ሆይ ቃልህንና ቃል ኪዳንህን እንድትሞላልኝ እማጸንሃለሁ። አላህ ሆይ የገባህልኝን ቃል ፈጽምልኝ፣ የገባህልኝን ቃል ስጠኝ። አላህ ሆይ ይህች ከኢስላም የሆነችው ትንሽ ስብስብ ዛሬ የምትጠፋ ከሆነ በምድር ላይ አንተን የሚያመልክ አይኖርም በማለት ዱዓ አደረጉ።
የአላህ መልእክተኛ እጃቸውን በመዘርጋት ችክ በማለት ጌታቸውን መለመኑን ቀጠሉበት፣ የለበሱት ኩታ ከትከሻቸው ላይ እስኪወድቅ ድረስ። አቡበከር ረዲየላሁ አንሁ ወደ እርሳቸው መጣና ኩታቸውን ወደ ትከሻቸው በመመለስ ከኋላቸው ቀርቦ እንዲህ አላቸው፣ የአላህ ነቢይ ሆይ ጌታውን መማጸኑ ይብቃዎት፣ ጌታው ቃል የገባልዎትን ነገር ይሞላልዎታል። የአላህ መልእክተኛ ግን የአላህ ፈረጅ እስኪመጣ ድረስ ዱዓቸውን አላቆሙም ነበረ። እንዲህ የሚል የቁርአን አንቀጽ ወረደ፣ ከጌታችሁ እርዳታን በፈለጋችሁ ጊዜም እኔ በሺህ መላእክት ተከታዮች ሲሆኑ እረዳችኋለሁ ሲል ለእናንተ የተቀበላችሁን አስታውሱ። አላህም ይህንን እርዳታ ለብስራትና ልቦቻችሁ በርሱ ሊረኩበት እንጂ ለሌላ አላደረገውም። ድልም መንሳት ከአላህ ዘንድ እንጂ ከሌላ አይደለም። አላህ አሸናፊ ጥበበኛ ነውና። ሱረቱል አንፋል ከቁጥር 9 እስከ 10። ከዚህ በኋላ የአላህ መልእክተኛ አቡበከር ሆይ አብሽር፣ ሁሉም ይሸነፋሉ፣ ወደ ኋላም ይሸሻሉ። አብሽር፣ የአላህ እርዳታና ድል መጥቶልሃል። ይሄ የፈረሱን ልጓም የያዘው ጅብሪል ነው፣ እየመራውም ነው አሉ። ከዚያ በኋላ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አማኞችን በውጊያ ላይ ማነሳሳቱን ቀጠሉበት። አላህ ሱብሓነሁ ወተዓላ በድል ቢያበስራቸውም መልእክተኛው ድል የሚመጣው የአላህን ሱብሓነሁ ወተዓላ ትዕዛዝ በመከተል በመዘጋጀት በእውነተኝነት መሆኑን ያውቃሉና አርፈው አልተቀመጡም። አላህ የአንድን ህዝቦች የመልካም ሁኔታ አይቀይርም እነሱ እስካልተቀየሩ ድረስ። በመሆኑ ሙስሊሞች ድልንና ስኬትን እስኪጨብጡ ድረስ የቻሉትን ሁሉ ማድረግ፣ በእጅጉ መበርታትና መጠናከራቸው አስፈላጊ ነበረ። ስለሆነም የአላህ መልእክተኛ ወደ ሙስሊሞቹ ሰልፍ በመግባት ወታደራዊ ንግግራቸውን አደረጉ። ሐሳብ ጭንቀትን ለማስወገድና ጽናትን ለማጠናከር ቁርጥ ነበር ይሄ። ነፍሴ በእጁ በሆነችው ጌታ ይምላለሁ፣ አንድም ሰው ዛሬ ታጋሽ ሆኖ ምንዳውን በአላህ ላይ ተሳስበው ወደፊት እንጂ ወደ ኋላ ሳይመለስ እነሱን አይጋደልም አላህ ጀነትን ያስገባው ቢሆን እንጂ። ተነሱ፣ ስፋቷ ሰማያትንና ምድርን የሚልቀው ወደ ሆነችው ጀነት አሏቸው። ኡመይር ኢብኑል ሐማም አልአንሷሪ ተነሳና የአላህ መልእክተኛ ሆይ ስፋቷ የሰማያትና የምድር ያህል ስፋት ያላት ጀነት አላቸው። እርሳቸውም አዎን አሉት። ኡመይር በወቅቱ አነጋገር የውዴታ መግለጫ የሆነ ቃል አሰማ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህን ለማለት ለምን ተነሳሳ አሉት። ወላሂ የአላህ መልእክተኛ ሆይ ሌላ ነገር አይደለም፣ እሷን ከሚገቡ ሰዎች መካከል ለመሆን ፈልጌ እንጂ አላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንተ ከነሱ ነህ አሉት። ከስልቻው ጥቂት ቴምሮች አወጣና መብላት ጀመረ። ከዚያም እነኚህን ቴምሮች እስከመበላ የሚቆይ ከሆነ ጊዜው ረጅም ነው የሚሆነው አለና በእጁ ያሉትን ቴምሮች ወረወረና ሄደ። ጦርነቱ ተጀመረ። ከዝግጅት፣ ከአደረጃጀት፣ ከስነ ልቦናዊ ጦርነትና እስከ ሌላም ድረስ የዘለቀ የድል መሰረት የሆኑት ዋና ዋና ነገሮች ሙስሊሞቹ ዘንድ ተሟሉ። ሙሽሪኮቹ ግን ይህንን ጉዳይ አልተገነዘቡም ነበር። ከዚህም በተጨማሪ ሙስሊሞች ይዘው የመጡትን አዲስ የጦርነት ስልት አላስተዋሉም ነበረ። ሙሽሪኮቹ ግን በድሮው የውጊያ ስልታቸው ጦርነቱን ከፈቱ። ይህም አጥቅቶ የመሸሽ ስልት ነበረ። ያላንዳች የመደራጀት ስርዓት በስሜት በመነሳሳትና በኃይል በከፍተኛ ሁኔታ ሙስሊሞችን ያጠቁና ይሸሻሉ። ሙስሊሞቹ ግን አይከተሏቸውም። በቦታቸው ላይ በመሆን በቀስት ብቻ ይለቅሟቸው ነበረ። በዚህ ሁኔታ ላይ በመሆን የአላህ መልእክተኛን ትዕዛዝ ይጠባበቃሉ። ሙስሊሞች በሚልኩት ኢላማቸውን የጠበቁ ቀስቶች ዝናብ የሙሽሪኮቹ ዋና ዋና የሚባሉ ሰዎች እንደ ቅጠል መርገፍ ጀመሩ። በሚያዩት አስደናቂ ትዕይንት የሙስሊሞቹ ወኔ እየተሞላ እያንሰራራና መሬት እየያዘ መጣ። በዚህን ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ሙስሊሞቹ ጦር ሰልፍ መሃል ገቡና ጥቃቱን ራሳቸው ለመምራት በማሰብ ሙስሊሞቹ ለጥቃት ስለመዘጋጀታቸው የመጨረሻ ሁኔታቸውን ያስተውሉ ጀመር። ከዚያም ወደ ሙሽሪኮቹ በከፍተኛ ሁኔታ እንዲፈጥኑና እንዲያጠቁ አዘዟቸው። የሙስሊሞቹ ሰይፎች የካህዲያን አመፀኞችን አንገት መቅላት
ጭንቅላቶቻቸውን መልቀም ጀመሩ። ሙስሊሞች በዚህ ጦርነት ላይ ታላቅ የብስለትና የጀግንነት ውጊያ ያሳዩ። ጦርነቱ ሲፋፋም የአላህ መልእክተኛ ወደ ጦሩ ፊት መቅደም ያዙ። አሊ ኢብኑ አቡ ጣሊብ እንዲህ ይላል፣ ጦርነቱ ሲፋፋምና ሲግል የአላህ መልእክተኛ ስር እንደበቅ ነበር። ከእርሳቸው በላይ ወደ ጠላት ጦር የሚቀርብ ማንም አልነበረም ብለዋል። ውድ ቤተሰቦቻችን በውጊያ ውስጥ የታየውን ጀግንነት ደግሞ እስቲ እናንሳው። ጀግንነቱ በታላላቅ ሰሃቦችና የጦሩ መሪ ላይ ብቻ የተወሰነ አልነበረም። ከዚያ በፊት ስለ ውጊያም ሆነ ስለ ጦርነት የማያውቁ ትንንሽ ልጆች ጭምር ጀግንነታቸውን አሳይተውበታል። ጀግንነታቸውም የቁረይሾች የጦር መሪ ከሆነው እኩይ ግለሰብ ላይ ነበረም። በቁረይሾች ውስጥ ትልቅ አለት ነው ከሚባለው ከፍተኛ የሆነ የጦር ልምድ ካለውና የጦሩ መሪም ከሆነው ከአቡ ጃህል ጋር አቡ ጃህል በበድር ዕለት በሙሽሪኮቹ ሰልፍ መካከል በመዘዋወር የኡትባህ የሸይባህና የወሊድ መገደል አያስፈራችሁ፣ እነሱ ቸኩለው ነው፣ በላትና በኡዛ ምላለው በተራራው መካከል እስክንበታትናቸው ድረስ አንመለስም ይል ነበረ። አንዳችሁ አንድን ሰው ስትገሉም ከእናንተ በመለየቱ ከላትና ከኡዛ በመራቁ ያጋጠመው መጥፎ ሥራ ያናገራችሁት ቢሆን እንጂ ሌላ አታስቡ ይል ነበረ። ከዚያም አቡ ጃህል ለራሱ እንዲህ በማለት ፎከረ፣ ለዚህ አይነቱ ቀን ነው እናቴ ወለደችኝ በማለት። አብዱራህማን ኢብኑ አውፍ እንዲህ ይላል፣ በበድር ቀን በሰልፍ ላይ እያለሁ ዞር ስል በግራና በቀኝ ታዳጊ ወጣቶችን አየሁኝ። ትናንሽ ከመሆናቸው የተነሳ ያሉበትን ሁኔታ ፈራሁላቸው። በእነሱ መካከልም ሆኜ ልከላከልላቸውም ተመኘሁ። አንደኛው ጓደኛው እንዳይሰማ ብሎ ድምፁን ዝቅ በማድረግ አጎቴ ሆይ አቡ ጃህልን ያሳይኝ አለኝ። የአጎቴ ልጅ ሆይ ምን ያደርግልሃል አልኩት። እሱም የአላህን መልእክተኛ እንደሚሳደብ ተነግሮኛል። እሱን ያየው እንደሆነ ልገለው ወይም ልሞት ለአላህ ቃል ገብቻለሁኝ አለኝ። በዚህ በመገረም ላይ ሳለው አንደኛውም ቆነጠጠኝ። የመጀመሪያው ልጅ የጠየቀኝንም ጥያቄ ጠየቀኝ። ወዲያውኑ አቡ ጃህልን በጦሩ መካከል ሲዘዋወር አየሁት። አያችሁት? ያው እናንተ የምትጠይቁት ሰውያችሁ ያ ነው አልኳቸው። በሰይፋቸው ተሽቀዳደሙና እስኪሞት ድረስ ደበደቡት። በሌላ የአብዱራህማን ተግባ ደግሞ በመካከላቸው መሆኔ እጅግ አስደሰተኝ። አሳየኋቸውም። በሰይፋቸውም እንደ ጭልፊት ተረባረቡበት። ልጆቹ የአፍራ ልጆች ነበሩ ብሏል። አብዱላህ ኢብኑ መስዑድ አቡ ጃህልን ወድቆ በማጣጣር ላይ እያለ አገኘው፣ እዚያም ጨረሰው። አነስ ኢብኑ ማሊክ እንዳለው የአላህ መልእክተኛ አቡ ጃህል ምን እንደሆነ ማን ነው የሚነግረኝ አሉ። ኢብኑ መስዑድም እኔ ነኝ አለ። በወደቀበት ሄደና ጺሙን በመያዝ አንተ አቡ ጃህል ነህን አለው። አቡ ጃህልም ከሱ በላይ ሰው ገላችኋል በማለት አፌዘበት። ከዚያም ጨረሰውና ስለ ሁኔታው ለነብዩ ነገራቸው ይባላል። ሌሎችም እንግዲህ ትላልቅ የቁረይሽ መሪዎች በዕለቱ ተገለዋል። በበድር ጦርነት ትላልቅ የቁረይሽ ሰዎች ተገለዋል። ከነኚህ መካከል ኡትባህ፣ ሸይባህ፣ ልጁ ወሊድ፣ አቡ ጃህል፣ ዘማአህ ኢብኑል አስወድ፣ ነቢሃ ኢብኑ ሙነባህ፣ ኡመያ ኢብኑ ኸለፍና አልባህተራም ይገኙበታል። የኡመያ ኢብኑ ኸለፍን መገደል ክስተት እንየው። ኡመያ ኢብኑ ኸለፍ የቁረይሽ አለቃ ነው። በእስልምና መባቻ አካባቢ የሀበሻችንን ቢላልንና ሌሎች ደካማ ምዕመናንን በመካ እያሉ በእጅጉ ያሰቃያቸው ሰው ነበር። በቢላል ሰውነት ላይ የሚያቃጥል የሆነውን ቋጥኝ የጫነው ሰው ማለት ነው። የበድር ጦርነት ግለት ኡመያን አቅል እስከ ማሳጣት የደረሰ ነበር። እሱም የሚማርከው አሊያም ከዚህ ከተፋፋመው የጦርነት ረመጥ መካከል የሚወስደው እንዳለ ይጠይቅ ነበር። አብዱራህማን ኢብኑ አውፍ እንዲህ ይላል፣ ድንጋጤ በተሞላበት ሁኔታ ከልጁ ጋር ቆሞ ሳለ በኡመያ ኢብኑ ኸለፍ ዘንድ አለፍኩኝ። የጦር መከላከያ ጥሩሬን አውልቄ ተሸክሜ ነበር። ባየኝ ጊዜ የአብዱሊላህ አባት ወይ አለኝ። እኔም አቤት አልኩት። እባክህን እኔንና ልጄን ምርኮኛ አድርገው ውሰደን። ከዚህች ከያዝከው የጦር ጥሩር ይልቅ እኔ ይሻልሃለሁ። ምርኮኛ አድርጎ ለወሰደኝ ሰው ለመቤዣ ብዙ ወተት ያላቸውን ግመሎችን እሰጠዋለሁ አለኝ። ጥሩሩን ወዲያ ወረወርኩና እጁንና የልጁን እጅ ያዝኩኝ። የዚህ አይነት ቀን ፈጽሞ አይቼ አላውቅም አለ። አብዱላህ ሆይ የአሞራ ላባ በደረቱ ላይ ሰክቶ የሚዋጋው ማን ነው አለኝ።
አብዱራህማን እሱማ ሐምዛ ኢብኑ አብዱል ሙጠሊብ ነው በማለት መለሰለት። እሱ ነው ጉድ ስራ ይሰራን አለ ኡመያ። አብዱራህማን እንዲህ ይላል፣ እኔ አስሬ ጎትቻቸው በመሄድ ላይ ሳለሁ ቢላል በሩቁ አያቸው። በጃሂልያው ጊዜ በመካ በነበሩበት ወቅት ኡመያ የቢላል ጌታ የነበረ ሲሆን በእጅጉ ሲያሰቃየው የነበረ ሰው ነው። ቢላልም ኡመያን ባየ ጊዜ ይሄ የክህደት አለቃ ኡመያ ኢብኑ ኸለፍ አይደል አለ። ደህና የሆነ እንደሆነ እኔ ደህና አልሁን አለ። ቢላል ሆይ ምርኮኛ እኮ ነው አልኩት። ደጋግሞ ደህና ከሆነ ደህና አልሁን በማለት ዛተ። ከዚያም ይኸው የካህዲያን አለቃ የአላህ አንሷሮች ሆይ በማለት ድምፁን ከፍ አድርጎ ጮኸ። ደህና ከሆነ እኔ ደህና አልሁን፣ ከወጣ አልውጣ አለ። ሰዎችም ወዲያውኑ ከበቡት። እኔ ይከላከል ነበር። አንድ ሰው የልጁን እግር በሰይፍ ሲመታ ወደቀ። ኡመያም ከዚህ በፊት ሰምቼ በማላውቀው ድምፅ ጮኸ። እኔም ነገሩ ከአቅም በላይ ቢሆንብኝ ኡመያ ሆይ ነፍስህን አድን አልኩት። የምትድን አይመስለኝም፣ ወላሂ እኔም ምንም የማደርግልህ ነገር ያለ አይመስለኝም አልኩት። ሰዎች ተሰባሰቡና በሰይፍ ደበደቧቸው፣ በመጨረሻም እስኪ ጨርሷቸው ድረስ። አብዱራህማን ከዚያ በኋላ እንዲህ ይል ነበር፣ አላህ ለቢላል ይዘንለት፣ ጥሩሬንና ምርኮኛዬን አስጣለኝ። ትዕይንቱ ከአላህ ጋር ትግል ውስጥ የሚገባ ሰው የሚሸነፍ፣ አላህን ጠላት የሆነ ሰው ደግሞ የሚዋረድ መሆኑንና በአላህ አምልኮ የሚያሾፍ ሰው አላህ በመጨረሻም ብርቱ አያያዝ እንደሚይዘው እና ለሌሎችም ማስተማሪያ የሚያደርገው መሆኑን ፍንትው ባለ ሁኔታ ያሳየናል። የመጨረሻው ዓለም የአኼራ ቅጣት ደግሞ ከዚህ የከፋ ነው። አላህ በቁርአኑ አላህም በነገሩ ላይ አሸናፊ ነው፣ ግን አብዛኛዎቹ ሰዎች አያውቁም። ሱረቱል ዩኑስ ቁጥር 21 ላይ። ውድ ቤተሰቦች በሶስተኛው ክፍል የበድርን ታሪክ እንቋጨዋለን። የዛሬን አበቃን። የተወደዳችሁ የተስቢህ ካፌ ቤተሰቦች የበድር ዘመቻ ሁለተኛው ክፍል ዝግጅታችን ይህን ይመስል ነበረ። እንዴት ነው? ሐሳቦቻችሁን አጋሩን። ከታች ባለው የኮሜንት መጻፊያ ላይ ጻፉልን። ከተመቻችሁ ላይክ ማድረጉን አትርሱ። ለጓደኞቻችሁም እንዲደርስ ሼር በማድረግ አጋርነታችሁን አሳዩን። ተስቢህ ካፌ በሚቀጥለው ሶስተኛውን ክፍል ይዞ ወደ እናንተ ይቀርባል። ረመዳን የዱዓ ወር ነው፣ የዒባዳ ወር ነው። ጠንከር እንበል፣ እንበርታ፣ በዱዓ እንድትዋወስ። በሚቀጥለው እስክንገናኝ በያላችሁበት የዓለም ጥግ ሁሉ ሰላም ይሁንላችሁ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።